ሰላም ሰላም የትውልድ ቤተሰቦች እንዴት ናችሁ? በያላችሁበት በዛሬ ፕሮግራማችን የሚሆነው ደግሞ እንግዲህ ከዚህ ላይ እኔ ማስተምራችሁ በተጨማሪ በውስጥ መስመር በሚማሩ ጊዜ ከዚህ ላይ ሪኮርድ አድርጌያቸው ፈቃደኛ የሆኑ ልጆችን ከዚህ ጋር የእናንተ መማሪያ የእናንተ ችግርም የቱ ላይ ነው የሚለውን ነገር በደንብ እንድታዩና እንድትማሩበት እግረ መንገዴን በማስተምር ሰዓት እዚሁ ላይ ሪኮርድ እያደረጉኝ ከዚህ ላይ ዩቲዩብ ላይ ይለቅላችኋለሁ ወይም ደግሞ ግሩፕ ላይ ይለቅላችኋለሁ ማለት ነው። እንግዲህ ከሆነች ተማሪ ጋር ከዚህ ጋር ሪኮርድ አድርጌ የምንማረውን ልለቅላችኋለሁ። እስከ መጨረሻው ድረስ በደንብ ተከታተሉን። መልካም ቆይታ ይሁንላችሁ። ኦኬ። ስለዚህ ዛሬ የምናየው የአማርኛ ፊደላቶችን የመጀመሪያ ድምፆችን በደንብ ችለሻቸዋል። እንግዲህ በአንድ ወር ውስጥ ጥንቅቅ አድርገሻቸዋል ማለት ይቻላል አይደል? አይዋ። ስለዚህ እስኪ እኔ ደግሞ መጠየቅ የፈለጉትን እጠይቅሻለሁ። ከዚህ ላይ የምጠይቅሽ አንቺም እየተማርሽ ለሌሎችም ማስተማሪያ የሚሆን ነገር ስለሆነ እኔ የምጠይቅሽን ትመልሽልኛለሽ ማለት ነው። እሺ። እሺ። ይሄ እንዴት ይላል? ምን ይላል ይሄ? ይሄ የሚለው በለ ከዛ ጠ በአንድ ላይ በለጠ በለጠ ይላል ማለት ነው። ስለዚህ እሺ አሁን ደግሞ ይሄ ደግሞ በለጡ በለጡ። ለምንድን ነው ይችኛዋ ማን ስለሆነች ነው? የጠ ሁለተኛ ድምፅ ስለሆነች። የጠ ሁለተኛ ድምፅ ማለት ስንጠራት ጡ ትባላለች ማለት ነው። ብዙ ልጆች ግን የሚሸወዱት እዚህ ላይ ይችንን ጡ ምን ብለው ያነቧታል? ጠ ብለው ያነቧታል አይደል? እሱ ልክ አይደለም። ሁለተኛ ድምፅ ስለሆነች ጡ ትባላለች ማለት ነው። ኦኬ። ከዚህ ላይ ደግሞ የሆነ ነገር አሁንም እንጨምር እስኪ። እሺ አሁን ደግሞ ሌላ ፊደል ጨመርነን ማለት ነው። እሺ እንደዚህ ሲሆን ጡ ሆኖ ችኛይቱ እስከዚህ ያለውን አንበበሽዋል ከዚህ ላይ ማለት ነው። እችኛ ያስጠፋብኝ። ኦኬ። የማን ቤተሰብ ናት? ከማን ቤተሰቦች ውስጥ ነው የምትገኘው እች ፊደል? የምትገኘው ከማን ነበረች? ለምሳሌ ከቸ ቤተሰብ ነው የምትገኘው። ከቸ ሁና ስንተኛ ላይ ናት? ስድስተኛ ድምፅ ነች። ስድስተኛ ድምፅ ደግሞ እስኪ ጥሪልኝ። እሺ ቆጥረሽ ማለት ነው። እሺ ች በትክክል ች። ስለዚህ በአንድ ላይ እስኪ አንብቢልኝ። እሺ በለጠች በትክክል በቃ ይሄ ነው መንባብ። ስለዚህ ኦልሬዲ እስከዚህ ያለውን አንብበሽዋል። ከዛ ይችኛዋን ነው የጨመርሽው። ች በለጠና ች ለሴት ሲሆን በለጠች እንላለን ማለት ነው አይደል? በጣም ጥሩ። እንግዲህ በዚህ በአንድ ወር ውስጥ ከዚህ ደርሰሻል። ከዚህ በላይ ደግሞ በደንብ አንድ ወር ደግሞ ብትጨምሪ በደንብ ብቁ መሆን ትችያለሽ፣ እርግጠኛ ነኝ ማለት ነው። ኢንሻአላህ። እሺ አሁን ደግሞ ወይም ከዚህ ጋር መስ እሺ ይሄንን ደግሞ አገ
አገተች ተች ነው። ኖ ችኛዋ ኘ ትባላለች። ኘ የመጀመሪያ ድምፅ ሆና ኘ ትባላለች። ስለዚህ በአንድ ላይ ስናነበው ች የለ ከዚህ ጋር አሁን ች የምትባል የለችም። በዚህ ጋር አገ ኘ ገኘ አገኘ አገኘ ች የሚባል አሁን የችኛዋ ኖራ ቢሆን ች አገኘች ትያለች። እኛው ግን ች የሚል የለችም ማለት ነው አይደል? አሁን ገባኝ። ስለዚህ አሁን እዚህ ጋር ደግሞ ይሄን እንደዛ አድርጌ ልጠይቅሽ ነው። እሺ አሁን ልዩነታቸው የተወሰኑ ናቸው። በደንብ እንድትረጃቸው ብዬ ነው። እሺ አገኙ። በትክክል። ኦኬ ስለዚህ አገኙ ይላል ማለት ነው። ለምንድን ነው እየቀየረን አሁን እዚህ ጋር እችን ነው ማለት ነው። የኛ ሁለተኛ ፊደል ስለሆነች በትክክል አሁን በደንብ ገብቶሻል። ስለዚህ በዚህ መንገድ ማንበብ ይኖርብሻል ማለት ነው። አገኙ። እሺ አሁን ደግሞ ሌላ ጠይቅሻለሁ። እሺ ስለዚህ ይሄን እንዴት ነው የምታነቢው? እሺ እዚህን ማነበው አገኘች አገኘች ይላል። በትክክል አገኘች ብለህ ይላል። በጣም ጥሩ ነው። እሺ አሁን ደግሞ ሌላ ጠይቃለሁ። አሁንም በተነ በትክክል። ስለዚህ ከዚህ ላይ አሁን አማርኛ የተረዳሽው እንዴት ነው? እያንዳንዳቸው ፊደላቶችን ያዝሻቸው ማለት ማንበብ ቀላል ነዋ። በጣም ከባድ አርጎ መሳል ነው ከባድ የሚሆነው እንጂ ፊደላቶችን እያንዳንዶችን ከያዝሻቸው እነዛን ፊደላቶች መናገር ነው በተራ ማለት ነው። በተቀመጡበት ስርዓት መሰረት መናገር ነው። ስለዚህ በጣም ቀላል ነው ማለት ነው። ስለዚህ ይሄንን ደግሞ ታነቢልኛለሽ በዚህኛው መሰረት። እሺ ይሄ ደግሞ የሚለው በተ ከዛ በተኑ። በትክክል የነ ቤተሰብ ናት። ሁለተኛ ማለት ነው። ሁለተኛው ሆና ጥያላት ማለት ነው። እሺ ይሄኛው ደግሞ በተነች። በጣም ጥሩ በተነች። እሺ አሁን ደግሞ ለየት ላድርገውና ሌላ ልጨምርበት። እሺ ይሄ እንዴት ታነቢልኛለሽ? እሺ ይሄንን ተበነ ግን እንደገና እስኪ ልክ ነሽ። የሆነ ነገር ብቻ ነው የሳትሽው። እሺ ደግሞ ይችን ሳትሻት አሁን እያነበብሽ ያለ እንዴት መሰለሽ? ተበ አልሽ አይደለ? ይችን አልፈሽ ይችኛዋን አንተ ተራሽ ማለት ነው። ስለዚህ ስተትሽ ይችን አልፈሽ መሄድሽ ነው። ሁሎችም አራት ቢሆኑም አራቶቹን መጥራት አለብሽ። 5 ከሆኑም 10 እንኳን ቢሆን መጥራት አለብሽ እያንዳንዳቸው ማለት ነው። አይሽ የብዙዎች ችግር ይሄ ይሆናል። ስለዚህ አሁን አንቺ ተበ አልሽና ነ ተበነ። ይችኛዋስ? እሺ እንደገና ልሞክር አንዴ። ኦኬ እሺ ተበተ ተበተ ቀጣዩን እንደሚያት ተበተነ።
በትክክል በትክክል በጣም ጥሩ። ስለዚህ አሁንኛው ተበተነ። አሁን ረዘም እያለ ሰፋ እያለ በሄደው ቁጥር በጣም ከባድ በጣም ኮምፕሌክስ ይመስላል። ግን ዋናው ሀሳቡ ምንድን ነው? እያንዳንዳቸው በትክክል መጥራት ያስፈልጋል። ድምፃቸውን በትክክል መጥራት ያስፈልጋል ነው ማንበብ አይደል? አሁን ይሄኛውን ደግሞ ሞር ደግሞ በጣም ረጅም የምናደርገው ብንል እስቲ እንደዚህ ላድርግልሽ። እንደዚህ ማለት ነው። ይሄ ደግሞ ከዛኛው ረዘም ይላል ማለት ነው። እሺ እዚህ ላይ ተበተነች። በጣም ጥሩ። እንደገን ተበተነች። አዎ ያው እንደዚህ ይላል ምንባቡን። አሁን እዚህ ላይ ትርጉም ምናምን አይደለም የምንጨነቀው፣ ምንባቡ ምን እንደሚል ነው እየተነጋገርን ያለሽ። ተበተነች። አዎ እንደዛ ነው የሚለው። ስለዚህ ልክ ነሽ። አሁን ግልጽ ሆነልሽ። እሺ አሁን ደግሞ አሁንም እንደገና ከባድ ላርግብሽና ከዚህ ላይ እሺ ኦኬ ከባድ ላርግ ስለው ያው በጣም ከባድ እንዳይመስልሽ። እሺ ይሄኛውን ደግሞ እንዴት ታነቢዋለሽ? ሙሉዎቹን ፊደሎችን ካወቅሻቸው ታንም ማንበብ ትችያለሽ። ከዚህ ውስጥ የከበደሽ ነገር ካለ ደግሞ ትጠይቅኛለሽ። እሺ እሺ ከዛ ኦኬ ጎበዝ። ችለሽዋል። አሁን መድገም ከቻልሽ በትክክል ነው የጠራሻቸው። እዚህ ላይ ት ሳይሆን ማስተካከል ት አልሽ ማለት ስድስተኛ ድምፅ ነው የጠራሽው። ታ ከሆነ ደግሞ አራተኛውን ነው የጠራሽው። ብዙ ጊዜ እነዚህ ፊደላቶች ይመሳሰላሉ ማለት እቺ የወለች የመሀለኛዋ ወደ ግራ በኩል የዘረችው አራተኛ ድምፅ አይደለች? ይቺ ልክ ነሽ። ከዛ አራተኛ ስትሆን ታ በትክክል። ስለዚህ ይቺ ታ ከሆነች ይቺስ ማን ትሆናለች? ይቺ ደግሞ ተ በትክክል። ስለዚህ ይሄንን መጥራት ትችያለሽ ነው ጥያቄ በአንድ ላይ። እሺ ልሞክር እንደገና። ሞክሪ፣ ችግር የለም። እሺ ወይኔ ሶሪ ከበደኝ ላይ ትንሽ አይነ ማቀጣጠም አልመጣልኝም። እኔ ላንብብልሽ። ኦኬ አንብበሽዋል እኮ በነገራችን ላይ ችለሽዋል። አንዴ ለመጥራት ከባድ አድርጎ ማሰቡ ነው። ኦኬ ተበታተነ። አሁንስ በአላህ ስም ተበታተነ ገባኝ። ተበታተነ። ስለዚህ ይሄ ተበታተነ ብለሽ ታነቢዋለሽ ማለት ነው። አሁን እዚህ ጋር የጨመርኩት ነገር የለም እኮ ራሱን ነው የጠራሁት። ግን ራሱን ስትጠሪው በተከታታይ መጥራት ካልቻልሽ ሀሳቡ አይመጣልሽም፣ ትርጉሙ አይሰጥሽ ይላል ማለት ነው። አሁን እዚህ ጋር ምን ላይ ተነስተን ነው? በተነ ከሚለው ዋና ቃል ተነስተን ከዚህም በላይ በጣም ብዙ ፊደላቶችን እየደመርነን ከፊትም ከኋላም በመሀልም ብዙ አይነት ትርጉም መስጠት እንችላለን። ልዩነቱ ግን ምንድን ነው? ፊደላቶችን የመቀያየር ስራ ነው። የመጨመር፣ የመቀነስ፣ ከዛ የመቀያየር ቦታ እሱ ነው። ሌላ አዲስ ነገር የለውም።
ግን ከአማርኛ ፊደላቶች ውስጥ ከዚህ ውጭ የመጣለን የለም ራሱ ነው። እራሱ ነው። እራሱ ቦታ መቀያየር ብቻ ነው። ሌላ አዲስ ነገር የለውም። አይ ሙሉዎቹ በጣም ቀላል የአማርኛ ነው። እንደዚህ እንዳየሁት ከሆነ በጣም ቀላል ነው እውነት። አዎ ቀላል ነው። አሁን ላንቺ በጣም ከሚገባሽ በላይ ነው ሄድሽው። በአንድ ወር በጣም ውስጥ ከሀሁ ጀምረሽ እዚህ ልክ መድረስሽ በጣም የሚገርም ነው። እኔ ስጀምር እንደዛ እንግዲህ አልጠበቅኩኝም። ማለት የምለምድ ራሱ አልመሰለኝም ነበር። የሚገርም ነገር ማለት ነው። እንግዲህ እሱ ለብዙ ልጆችም ትምህርት ትሆኛለሽ ብዬ አስባለሁ። እንግዲህ እዚህ ጋር ያው ቪዲዮውን ይህን ሪኮርዱን ቪዲዮ ላይ ዩቲዩብ ላይ ስለምለቀው ብዙ ልጆች ይማሩበታል ብዬ አስባለሁ። ስለዚህ መማር የሚፈልጉ በዚሁ አጋጣሚ የገባቸው መማር ለምትፈልጉ በአንድ ወር፣ 2 ወር፣ 3 ወር በጣም ቢበዛ ደግሞ ቢበዛ 3 ወር ነው የሚፈጅ። በጣም ቢበዛ ማለት ነው። ከዛ ውጭ በደንብ አክቲቭ የሆነ ሰው በአንድ ወር ውስጥ ልክ እንደ አንቺ በደንብ ማወቅ ይችላል ማለት ነው። አይዋ ኧረ ስለዚህ በጣም ቀላል ነው። ሲጀመር እንደምናስበው አይደለም። እውነት ለማውራት እም፣ እም፣ አዎ፣ ስለዚህ እንደምናስበው እንደምንጠብቀው አይደለም። በጣም አሪፍ ነገር ነው። ኦኬ፣ እስኪ ቀጣይ ደግሞ ወደ ሌላም ጥያቄዎችን እንለፍ። እሺ አ፣ ኦኬ፣ እነዚህ ሁለት ድምጾች፣ ሁለት ፊደላቶች አንብቢልኝ እስኪ። እሺ ይቺ የመጀመሪያዋ ቸ ነች። ኦኬ፣ ቸረ ቸረ ቸረ፣ ቸረ፣ በትክክል ኦኬ። ይህ ቸረ ይላል። ይሄስ? ይሄ ደግሞ ቸሩ ቸሩ። ኦኬ፣ ይሄስ? እሺ ይሄኛው ሲሆን ደግሞ ቆይ ኦኬ ቸ ሶስተኛ ድምፅ ነው ልበል? አይደለም። ሶስተኛ ድምፅ አይደለም? እም፣ እሺ ሶስተኛ ድምፅ አለና ቆይ ጠብቀኝ። እሺ ር ቸር ር፣ በትክክል በትክክል በትክክል። አሁን እዚህ ላይ ብዙ ልጆች የሚሸወዱት ማለት ነው ይችኛዋ ርን እንደ ረ ወይም ረን የመጀመሪያዋን ድምፅ እንደዚችኛው ያነቧታል። ልዩነት አላቸው። ረ ስትይ የሚል ድምፅ አለ። ር ወደ ውስጥ ር። ቸር፣ ቸር እና ቸረ የተለያዩ ናቸው። አዎ እኛው ቸር ነው የሚለው እዚህ ጋር ያለው አሁን እንዳነበብሽው፣ እኛው ደግሞ ቸረ 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 ይላል ማለት ነው። ኦኬ፣ ሌላ ጥያቄ እዚህ ላይ ኖ እንደዚህ ማለት ነው። እሺ እንደዚህ ሲሆን ቸ ቸሪ ቸሬ፣ በትክክል የችኛዋ ሬ ስለሆነች አምስተኛ ላይ የምትገኘዋ ቸ ሪ እዛ ሬ፣ ቸሬ በአንድ ላይ ማለት ነው አይደል? አይዋ በጣም ጥሩ። አሁን ደግሞ ረዘም ላደርገው ነው። አሁን ደግሞ ይህን ጽሁፌ እሺ እሺ፣ ይኸው እሺ ይሄ ደግሞ ምን ይላል? ቸ ር ቸ ሬ ተ ተ ቸ ሬ ተ ቸ ሬ ተ ማና ቸር ቸ ር ሶሪ ር
ከዛ ን ን ሳይሆን ን የሚለው ሳይሆን አሁን አስቢው የመጀመሪያ ድምፅ እንዴት ነው የምትጠራ? ን ከሆነ ስድስተኛ ነው የሚሆነው። ምክንያቱም ነ በትክክል ነ። አሁን ሶስቱን አንብበሻል። ቸር ከዛ ነ እሺ እሷን አውጥቻለሁ። የመጨረሻዋ ፊደል መጀመሪያ ላይ የማን ቤተሰብ ነች? ከዛ ስንተኛ ድምፅ ነች? ህጋችን እንደዛ ነው። እሺ የማን ቤተሰብ ናት መሰለክ? የኘ ስህተት። የተ ሶሪ። በጣም ጥሩ። የተ ቤተሰብ ሆና ስንተኛ ላይ? የተ ቤተሰብ ሆና ሰባተኛ። አሁንም ስድስተኛ ድምፅ ላይ ነው ያለችው። ሶስተኛ ሆሄ ነች። ሳድስ የምትባለዋ ወይም ሳድስ የሚባሉት። የተ ቤተሰብ ሆና ስድስተኛ ድምፅ ነች። ከሆነ መቆጥረሽ ቢጠፋሽ እንኳን ቆጥረሽ ታገኘዋለሽ። ተቱ ቲ ታ ቴ ከዛ ት ይሆናል። ስለዚህ አሁን ከዚህ ጋር ያለውን እንዳይጠፋ እንደጋግመን እናነባለን። ቸር ነ ቸርነት አይደል? አይዋ ቸርነት አሁን በትክክል ኦኬ። እንዴት ታነቢዋለሽ? እሺ ይሄንን ደርት የትኛዋ? እቺ ሰ ሶሪ ሰ እስኪ አንብቢልኝ በአንድ ላይ ደርስ። እዚህ ጋር ስህተት፣ ሁለት ስህተቶች እንደገና ድምፃቸውን ማለት ነው። እሺ ቅድም ያላት ስህተት ማለት ነው። እሺ እስቲ እንደገና እንትን ልበል። እሺ ረ ሰ በትክክል ሲደገሚው ደረሰ። ቅድም ር ያልሽ ስለመሰለኝ ነው። ደርስ እንደዚህ አሁን ረሰ ደረሰ የመጀመሪያ ድምጾች ስለሆኑ ማለት ነው። እሺ ደረሱ። በጣም ጥሩ በጣም ጥሩ። እሺ ደረሰች በትክክል በጣም ጥሩ። እሺ አሁን ደግሞ ከቅድሙ ላይ ታደረጉት። እሺ ደራ ራ የማን ድምፅ ናት? ደረሱ። ልክ ነሽ። ደራሲ ልክ ነሽ። ደራሲ ይላል ማለት ነው። በጣም ጥሩ በጣም ጥሩ። እሺ ከዚህ ላይ ደግሞ አንድ ረዘም ላድርግብሽ። ምክንያቱም እንደዚህ የሆነሽ ማለት ፊደላቶችን
እያበዛሽ መለማመድ በጣም አሪፍ ስለሆነ ነው። በደንብ ያለምድሻል ማለት ነው። እሺ አሁን እዚህ ላይ አሁን የጨመርኩት የቱን ነው? ማስተዋል የቷን ነው የጨመርኩት? ያችን የጨመርኳትን መጨመር ነው። አንቺ ስትናገሪ ስታነቢ ያችን መጨመር ነው። መሀል ላይ ከሆነ መሀል ላይ ትጨምሪያለሽ፣ መጨረሻ ላይም ከሆነ መጨረሻ፣ መጀመሪያም ከሆነ መጀመሪያ፣ በቦታው ብቻ የተጨመረውን ነገር ማንበብ ነው። ሌላ አዲስ ነገር የለም። አሁን የጨመርከው ተን ነው። በትክክል ይችን ነው አይደል የጨመርኩት? ከመጀመሪያው ይሄኛውን ስናነብ ማን ነበር ያለን? የመጀመሪያውን ይሄንን እንዴት ነበር ያነበብነው? ትርጉም ለመስጠት እንዳትሞክሪ፣ ብቻ ፊደላቶችን መጥራት ነው እንጂ ትርጉም ለመስጠት ካሰብሽ ይጠፋብሻል። ዝም ብለሽ ብቻ በግል ፊደላቶችን ነው ማየት ያለብሽ። ደራሲ፣ ይህኛው ደራሲ ካለ ይችኛው ማነች? ተደረሰ። ኤክስ ነሽ። አሁንም ደራሲ የሚለውን ረሳሽዋ። ደራሲ ይህኛው ደራሲ ይላል አይደል ብለን አይደል? ይህኛው ደራሲ ይላል እኮ ደራሲ። ስለዚህ ይሄ ደራሲ ካለ ይችኛዋን ተብለሽ ተደራሲ። በትክክል ይሄ ነው ምንባቡ። አሁን በምንባብ ጊዜ ሌላ ማጥበቅ ማላላት ይቻላል። ትርጉም ለማምጣት ማጥበቅ ማላላት ስትናገራቸው ፊደላቶች ማጥበቅና ማላላት ትችላለች ስትናገሪ ማለት ነው። ነገር ግን ትርጉሙ ስላልመጣልሽ ብቻ ከዚህ ላይ ፊደላቶችን ደራሲ የሚለውን ደረሰ ወይም ሌላ አይነት ቀለም መስጠት አትችልም። እያንዳንዳቸው ፊደሎች የራሳቸው ድምፅ አንድና አንድ ብቻ ነው። መጥበቅና መላላት ይቻላል የትርጉም ለውጥ ስለሚያመጣ ማለት ነው። እሺ ነገር ግን መቀየር አይቻልም። አሁን እዚህ ላይ ተ ነው የጨመርነን፣ ደራሲ ላለ እዚህ ላይ ተደራሲ ብትይ አሁን ትርጉም አይሰጥም። ግን ማንበብ ልክ ነሽ አይደል? ማንበብ ልክ ነሽ፣ ትርጉም ግን አይሰጥም። ተደራሲ ግን ተደራሲ ሲሆን ደግሞ ትርጉም ይሰጣል። ተደራሲ። ስለዚህ በዚህ መንገድ ነው መሆን ያለበት ማለት ነው። ትርጉም ብቻ እንዲሰጥሽ ከሆነ ተሳሳቻለሽ። መጀመሪያ ማንበብ ያለብሽ ፊደላቶችን ባለበት በቦታቸው በትክክል ማጥናት ያስፈልጋል። ተግባባን? አይዋ። ኦኬ፣ ለዛሬ ትምህርታችን ይህን ይመስል ነበር። በደንብ ብዙዎቹ እንደተማሩበት ተስፋ አደርጋለሁ። እንግዲህ በዚሁ እንሰናበት። መልካም ቆይታ።